ይኸውልህ እስጢፋኖስ፣ ትኩስ ምግብ ማሽተት ካንሰር ያመጣል። ምክንያቱም እንዴት 98% ህዝብ ቀን በቀን ውሃ የሚጠጣ ከሆነ ምንም ተስፋ የለውም። የለም ሌላኛው 2%ስ? ስለዚህ ለማውራት በጣም ጓጉቼ ነበረ። ይኸውልህ እስጢፋኖስ፣ ስለ እንቅስቃሴ ኤክሰርሳይዝ ምናምን በጣም ተሸውደናል። በጣም እንዴት ይሆናል እንደሱ? አሁንማ የሚሉት ለጤና ጥሩ አይደለም። ተው እስጢፋኖስ፣ ለማውራት እራሱ ይከብዳል። አይ ኢትዮጵያ ደውዬ በቀደም ምን ቢሉኝ ጥሩ ነው? ጎረቤታችን የስንት ዓመት ዘመዴ ምን ቢሉኝ ጥሩ ነው? ቬጋን ሆነች።